በትዳራችሁ እነዚህ ነገሮች ገጥሟችኋል? ለረጅም ጊዜ አንድ ላይ እየኖራችሁ መኝታ ለይታችሁ መነጋገር አቁማችሁ ተኮራርፋችሁ እንደ በፊቱ አይነት ፍቅር ሳይኖር ዛሬ በተለያየ አይነት ስሜቱ ናችሁ የግል ሚስጥር አድርጋችሁ በተለይ ስልካችሁ ላይም የግል ሚስጥራችሁን ብቻ በማየት የራሳችሁን ስሜት ብቻ እያራመዳችሁ ባልና ሚስት ሳይሆን አንድ ቤት እየኖራችሁ በተለያየ አይነት ስሜት እየተሸጋገራችሁና በተለይ በጣም ደስ የማይል ስሜት እያስተናገዳችሁ ነው። ረጅም ዓመት በትዳር ከኖራችሁ ልጆች ከወለዳችሁ ብዙ ነገሮችን ካሳለፋችሁ በኋላ አሁን ያላችሁበት ህይወት ለየቀን ተግዳሮት ነው። መኝታ ለይታችሁ መነጋገር አቁማችሁ ህይወታችሁን መምራት በየቀኑ ተግዳሮት ሆኖባችሁ በድብርትና በጭንቀት ውስጥ ያላችሁ ባለትዳሮች አላችሁ። ይህን ስሜት እያስተናገዳችሁ ነው። ስለዚህ ይህን ስሜት እያስተናገዳችሁ ከሆነ ባዩ የስነ ልቦና አማካሪ የደወላችሁ ማማከር ትችላላችሁ። አንድ ቤት እየኖራችሁ የተፋታችሁ አይነት ስሜት እያስተናገዳችሁ ከሆነ መልካም። በትዳራችሁ እነዚህ ነገሮች ገጥሟችኋል? ለረጅም ጊዜ አንድ ላይ እየኖራችሁ መኝታ ለይታችሁ መነጋገር አቁማችሁ ተኮራርፋችሁ እንደ በፊቱ አይነት ፍቅር ሳይኖር ዛሬ በተለያየ አይነት ስሜቱ ናችሁ የግል ሚስጥር አድርጋችሁ በተለይ ስልካችሁ ላይም የግል ሚስጥራችሁን ብቻ በማየት የራሳችሁን ስሜት ብቻ እያራመዳችሁ ባልና ሚስት ሳይሆን አንድ ቤት እየኖራችሁ በተለያየ አይነት ስሜት እየተሸጋገራችሁና በተለይ በጣም ደስ የማይል ስሜት እያስተናገዳችሁ ነው። ረጅም ዓመት በትዳር ከኖራችሁ ልጆች ከወለዳችሁ ብዙ ነገሮችን ካሳለፋችሁ በኋላ አሁን ያላችሁበት ህይወት ለየቀን ተግዳሮት ነው። መኝታ ለይታችሁ መነጋገር አቁማችሁ ህይወታችሁን መምራት በየቀኑ ተግዳሮት ሆኖባችሁ በድብርትና በጭንቀት ውስጥ ያላችሁ ባለትዳሮች አላችሁ። ይህን ስሜት እያስተናገዳችሁ ነው። ስለዚህ ይህን ስሜት እያስተናገዳችሁ ከሆነ ባዩ የስነ ልቦና አማካሪ የደወላችሁ ማማከር ትችላላችሁ። አንድ ቤት እየኖራችሁ የተፋታችሁ አይነት ስሜት እያስተናገዳችሁ ከሆነ መልካም